warrammoo gartee akeeka siyaasaa qabatee daandii gartee tottolfatee lola keessatti lolli waraanaaf waraana gidduu ta'uuf yakki hawaasa irratti ta'u garaagarummaa guddaadha. Jaljireenya asirratti yakka warra hojjete wajjiniin kan jedhu amma Oromoo akkasitti qaluun faajjiitti fuudhanii baasanii rarraasanii deemsu yakka miti. Sanuma yakkadha. Gartee isaan waliin hariiroo godhanne. Jechaani isaan kam jechuu kanan barbaade. Lammata immoo faannoon naannoo Amaaraa keessa jiru Bizaamoo jedhee Wallagga keessatti warra hundeeffame gaafa inni balaaleffate hin arginu. Kanaaf isaan kam wajjiniin jarri kunoo Oromoo akkas godhaa jiru kan jedhu addaan baafachuuf. Ilaali warri yakka hojjete kaatis qubaa qabdu anis qubaa qabu. Isaan waliin hariiroon qabu. Warri gama jiruusi gartee warra kanan balaaleffannee gaafa jennu waliin jiraachuu wal quba qabaachuudha amma lufaa ta'a. Yakka ammoo gartee hojjetame sanaafis wal gaafachuun inuma jiraachuu dandeessi jechuudha. Amma tumsa maaliis tumannee akkamittiin tumannee eenyu wajjin tumannee burjaajii uumuuf waan adeemu malee wanti addatti bahee kana jedhamu tokkollee ni jiru. Tumsa tumachuu waan nama barbaachisu illee hin jiru beektaa amma walitti dhufuu wal odeessuu waan nama barbaachisu hin jiru. አምስተኛ አቶ ጅሬኛ ጉደታ እንደዚሁ ምልክት ስጠን ጅሬኛ እንደነ እንኳን ተቀላቀልከን በሁለት ደቂቃ ውስጥ ለተነሳው ጥያቄ ማብራሪያ ስትልኝና ወደ ሁለተኛው ዙር የጥያቄና መልስ ክፍል እናመራለን። አመሰግናለሁ። ሞክራለሁ ለመጨረስ ርዕዮት አቻነሳች ይመስለኛል የአምነስቲ ኢንተርናሽናል ስለ ሰብአዊ መብት ጥሰት አንስቷል የሚለው ፕሮፓጋንዳ እንደሆነ ገልጸናል። ከሞገስ ጋር ኢንተርቪው አድርገናል። ያንን በደንብ ብትመለከተው ምናልባት ዛሬ ሊለቀቅ ይችላል ሙሉ ፒክቸር ሊሰጥ ይችላል ማለት ነው። አምነስቲ ኢንተርናሽናል ዘገባ ይሄኛው ሪፖርት ማለት ነው የወደቀ ዘገባ ነው ወይም የወደቀ ሪፖርት ነው። ለምንድን ነው የምንለው? ሲጀመር ማንነታቸውን ማናቃቸው ሰዎች ማንነታቸውን አላረጋገጥንም ብለው የኦሮሞ ነጻነት ሰራዊት አባል እንደሆኑ ሲናገሩ ያው ሪፖርቱ ብዙ እንትኖች አሉት ክፍተቶች ስላሉት የወደቀ ሪፖርት ማንቀበለው ማንም አይቶ ሊረዳው የሚችለው በስርዓቱ ብታነበው የትራሷ ልትገነዘበው የምትችል ነው። ያንን ለመረዳት ከሞገስ ጋር ኢንተርቪው አድርገናል። እሱን ብታየው ጥሩ ነው ላለው ግን መሰረታዊ የሆኑ ነገሮች ማንሳት ፈልጋላት ያደርግ ሌሎች ጥያቄዎች ያገዛዙ ጥንካሬ ሳይሆን የኛ ድክመት ነው የሚለው አንዱ የስርዓቱ ምሰሶ አቶ አባይም አንስተውታል። እኛም ማጋጨት ነው። እኛ ስንጋጭ እነሱ የመኖራቸው ዋስትና ስለሚሆን አንጋጭም አንጣላም መርህ ላይ ተመስርተን የሆነ አቋም አላማ ይዘን ወደፊት እንጓዛለን ብሎ መሰባሰቡ ጥንካሬ ይፈጥራል የሚል ነው። ሁለተኛው ከምርጫ በፊት የሚለውን አቶ ልደቱ ጠቅሰውታል። ከምርጫ በፊት ሲባል ያሁኑ ምርጫ ብቻ ሳይሆን ኢን ፕሪንሲፕል ተቋማት ሁሉም ማህበረሰብ የፖለቲካ ፓርቲ ማይተማመንበት ተቋም ባሉበት የዲሞክራሲ ተቋም ይባሉት ማለት ናቸው። የምርጫ ቦርድ የሚዲያ ሰብአዊ መብት የፍትህ ስርዓት እነኚህ ነገሮች በሌሉበት ሁሉም የማይተማመንበት ምርጫ ማካሄድ ማለት ትርጉም የለውም ነው። ስለዚህ ከዚህ አንፃር ቢታይ ጥሩ። ሌላው አቶ ይድነቃቸው ያነሱት በምን አይነት የተቋቋመ ነው የሚል እነማን ናቸው የሚል እኛ አጋዦች ነን። አቶ ልደቱ ጠቅሰውታል። መሪዎች ሀገር ቤት ነው ያሉት። ሀገር ቤት ያሉ ሰው መሪዎችን እንዴት ማገዝ እንችላለን? እንዴት እነሱ ኢፌክቲቭ እንዲሆኑ ማድረግ እንችላለን? እንዴት ግጭቶች በመካከላችን ያሉት ጎንዮሽ ግጭቶች እንዲቀንሱ እንዲረግቡ
ለፕሮፓጋንዳ የሚጠቀሙባቸው ሁለተኛው ምሰሶ አንዱ ማጋጨት ነው ሁለተኛው ፕሮፓጋንዳ ነው እና ያንን ፕሮፓጋንዳ የሚነዛው አሁን የሰብአዊ መብት ተብሎ የሚባለውን ሁላ በአንድነት እውነቱን አጣርቶ ህብረተሰቡ ተረድቶ ለምን ዓላማ ያን ተደረገ ማጋለጥ የሚቻልበትን ሁኔታ ለመፍጠር መሰባሰቡ አስፈላጊ ነው የሚል ነው አቶ ጴጥሮስ ያነሱት ምርጫን ማሸጋገር ጦርነት ያስከትላል የሚል ነገር ዛሬ እኮ ጦርነት ነው ያለው አሁን አንዳንድ አካባቢ ጦርነት የሌለ ሊመስል ይችላል ላለፉት 8 ድፍን ዓመታት ጦርነት ውስጥ የኖር ነው አንዳንድ ቦታ ላይ ያን ጊዜ ረገብ ያለ ሊመስል ይችላል ዛሬም ላይ እንደዚሁ ግን ቀጣይነት ያለው ጦርነት ከአንድ አካባቢ ወደ ሌላው የሚሸጋገር ጦርነት የጦርነት አዙሪት ነው ያለው ያንን የጦርነት አዙሪት መስበር የምንችለው ስንነጋገር ሳንጋጭ ስንቀር ፕሮፓጋንዳዎችን በስርዓቱ ስንረዳ እንደሆነ ማወቅ ያስፈልጋል ማለት ነው ሁለተኛው ጥያቄ የዓለም መንግስታት የሚለው የዓለም መንግስታት ጋር መጮህ ሁሉም ሀገር የራሱ የሆነ ናሽናል ኢንትረስት አለው ሀገራዊ ጥቅም ዛሬ ደግሞ እንዲያውም የሀገር ሳይሆን የተወሰኑ ሰዎች የከበርቴዎች ጥቅም የመጠበቅ ሁኔታ ነው ያለው ያንን እኛ ስንጠነክርና አቅም ሲኖረን መሬት ላይ አገር ቤት ያሉ አካላት ህዝባችንን ጨምሮ መሬት ላይ ተፋላሚዎች ሲጠነክሩና ሲበረቱ የናሽናል ኢንትረስት የሀገር ጥቅም ማስከበር የሚቻለው ስትጠነክር ነው በልመና ብቻ የሚሆን ነገር የለም ግን አዌርነስ የመፍጠርና እነዚህ ፕሮፓጋንዳዎችን የመቀነስ በፕሮፓጋንዳዎች ተጠምደው የተሳሳተ ኢሜጅ እንዳይኖር ስራዎች መሰራት ይችላሉ በእኛ በኩል ያለንን አስተዋጽኦ ማበርከት እንችላለን በዚያ በኩል የሚል ነው ሌላው አቶ ልደቱ ብለውታል የአምነስቲ ኢንተርናሽናሉም እንደዚሁ ነው ተራ ፕሮፓጋንዳ አምነስቲ ኢንተርናሽናል ውስጥ ቁጭ ብለው ለስርዓቱ የሚያገለግሉ ሰዎች የፈበረኩት ምንድነው ስሙ ፊክሽን ምንድነው ልቦለድ የሚመስል ሁኔታ ነው ውስጡን ለተረዳ ሰው ለምንድነው የምንለው እዛ ውስጥ ያሉ ፋክት ማንም ሰው የሚያውቃቸው ሰዎች ፋክቶች ያልገመቹ የምዕራብ ኮማንድ ነው ይላል የኦሮሞ ነጻነት ሰራዊት 5 ኮማንድ አለ ይላል አርሰዴ ከተመሰረተ በኋላ ያልጅሬኛ ምንድነው ማዕከላዊ እዝ አዛዥ ነው ይላል እነኚህ ሁሉ ውሸቶች ናቸው ስህተቶች ናቸው ስለ የኦሮሞ ነጻነት ሰራዊት ምንም የማያውቅ ሰው የተወሰኑ ሰዎችን ሰብስበው 10 ሰዎች ኢንተርቪው አድርገው ለፕሮፓጋንዳ ሲባል የተሰራ ጥቃቅን ፋክት መሬት ላይ ያሉ ማንንም የሚያውቃቸውን እውነት የማያውቅ ሰው ሪሰርች የተደበቀ ነገር ማውጣት የሚችል አይደለምና ያንን ከሞገስ ጋር ተነጋግሬያለሁ አመሰግናለሁ እሺ አመሰግናለሁ ጅረኛ አመሰግናለሁ ሪስትሪክሽኖች ምን ላይ ታደርጋለህ ለምንሆናላችሁ no sorry አላስፈላጊ የሆነ እንትን ውስጥ እንዳንገባና ከመግለጫ አውድ እንዳይወጣ ብዬ ነው አንተና አቶ አባይ ላይ ነው ጫና ያረኩት ግን ስጋት ሊገባ አይገባም ማለት ነው ያው ልቀጥል ችግር የለውም መመለስ አለበት የምትለውንም ሬሌቫንት የሆነ ነገር ካለ አንሳው በጫና መልክ አትሰደው ከአውዱ እንዳይወጣ ብዬ ነው የመጨረሻ ምናልባት ወሳኝ ጥያቄዎች ይኖራሉ ብዬ ቀጥል ለሁለት ደቂቃ አልገኝ አሁንም እንደዚሁ ስትል ነው ሪፒቲሽኑ ጥሩ ኢሜጅ አይፈጥርም ኖትድ እሺ ቀጥል በጣም ጥሩ ከመልካም ጥያቄ ልነሳ ጦርነት ይቆም ትላላችሁ ራሱን ለመከላከል የወጣ የታጠቀ ኃይል አለ ማን ነው ያላችሁት የሚል ጥያቄ አንስታል ጦርነት ይቆም ስንል ራሱን ለመከላከል ለነጻነት ሲል የሚፋለመውን አካል ጦርነት አቁም እያልነው አይደል ጥያቄ ሲመለስ እኮ የፖለቲካ ጥያቄ ህዝብ እኮ ቁጭ ብሎ መነጋገር ሲጀምር ጦርነት ይቆማል መንስኤው ምንድነው ከየት ነው የተነሳው ያ የጦርነት መንስኤ ምንድነው የፖለቲካ ጥያቄ ስላለ የፖለቲካ ጥያቄ ስላልተመለሰ ያንን መመለስ አለብኝ የሚል ሁኔታ ነው ወደ ጦርነት ያስገባል አሁን የሚደረገው ምርጫም ሌጂቲመሲ ወይም ደግሞ ቅቡልነትን
ለማካበት እንጂ የህዝቡን ጥያቄ ለመመለስ እንዳልሆነ ከጦርነቱም ውስጥ የማያወጣን ስለሆነ ጦርነት ይቁም የሚለው ሞቶ የሚሰራው ህዝባችን ላይ የታወጀውን ጦርነት አቁሞ ቁጭ ብሎ ተነጋግሮ የህዝብ የፖለቲካ ጥያቄ እንዴት ይፈታል የሚለውን ለመመለስ እንደሆነ መታወቅ ይገባዋል እንጂ ለነጻነት የሚታገል አካል ትጥቁን አስቀምጦ እንዲገባ እንዳልሆነ መግለጫው ላይ ተገልጿል። የተወሰኑ ወዶ ገቦችን በማጨባበጥ የሚል ያለው ማለት ነው። ሁለተኛው ጥያቄው አማራጭ የፖለቲካ ስርዓትና ቅርጽ ላይ ተዘጋጅታችኋል ወይ የሚለው ያው እኛ አጋዦች ነን ብለናል። መሬት ላይ የሚሰሩ አካላት ደግሞ ለዛ ስርዓት ቀርጸው ውድ ህይወታቸውን እየከፈሉ ያሉ መሬት ላይ አገር ቤት ያሉ ተፋላሚዎች ያንን የሚያደርጉ ይሆናል። ውስን ነው ብሎ ያለው አቶ ልደቱ ያ ነው ማለት ነው። አቶ መሳይ ገሚሶቻችሁ መቀጠል አለበት ትላላችሁ፣ ይሄ ምርጫ ገሚሶቻችሁ ደግሞ አይ አያስፈልግም ትላላችሁ። መቀጠል አለበት ያለ አካል ያለ አይመስለኝም። እዚህ ውስጥ የአሁኑ ምርጫ ከምርጫ በፊት መካሄድ ያለበት ነገር አለ። ተቋማት ነፃ አይደሉም፣ ገለልተኛ አይደሉም። ስለዚህ ነፃና ገለልተኛ አካል የሚፈጠርበት ሁኔታ ይሄ የምንድነው የሀገር የደህንነት አካላትንም ጭምር ነው። ባለፉት ስርዓታት የፖለቲካ መሪዎች እኮ ተመርጠው የደህንነት አካሉ ህዝብ የመረጠውን አካል እኮ የሚያስርበት ሁኔታ ነው ያለው እና ያ ሁላ መስተካከል አለበት። የዲሞክራሲ ተቋማት የሚስተካከሉበት መንገድ፣ የደህንነት ተቋማት የሚስተካከሉበት መንገድ፣ ያ የፖለቲካ ምህዳሩ ለፖለቲካ ምቹ እስካልሆነ ድረስ ምርጫ ማካሄድ ጀስት ማስመሰል ምንድነው ለሰርገኛ መሆን ነው የሚል አቋም ነው ያለው እኔ እንደሚገባኝ ማለት። ስለዚህ ያንን መሳተፍ አለባችሁ አለብን የምንል አካላት እዚህ ቦታ ያለን አይመስለንም። ከምርጫ በፊት መቅደም የሚገባው ነገር አለ እያልን ያለ ነው ማለት። ችግሩ በሰልፍ ብቻ የሚፈታ አይደለም። ትክክል ነው ያልከው። ስለዚህም እኮ ነው የትግል ውስጥ ያሉ ሰዎች መሬት ላይ ስራ እየሰሩ ያሉት ስራቸውን አቀላጥፈው እንዲሰሩ ማድረግ አስፈላጊ ነው ብለን እነሱን እንደግፋለን እንረዳለን እያልን ያለ ነው ማለት ነው። ለንደን ፋኖ ያሉ ተገናኝታችኋል የሚለውን አቶ ልደቱ ሂዶበታል። አቶ ምናላቸው ያነሳው ያው ከመሬት ላይ ካሉ ኃይሎች ጋር ምን ያክል ትብብር አለ የሚል ነው። ያው በቀጣይነት ያለው ሁኔታ እየተገለጸ መተባበሩ እንዲቀጥል የሚደረግ ሊሆን የሚችል እንደሆነ አቶ ልደቱ አንስቶታል ማለት ነው። ሁለተኛው ጥያቄ ጦርነት ሊጀመር የሚል ቀጠና ወደ ግጭት ሊገባ የእናንተ ውግንናችሁ የት ነው የሚል ጥያቄ አንስቷል። ደካማ ከሆናችሁ እንዴት ሀገር ትመራላችሁ የሚል ጥያቄ አንስቷል። ድክመታችን አለመተባበራችን ነው ብለን ያንን ድክመታችንን ወደ ጥንካሬ የመቀየር አቅሙ ደግሞ መነጋገራችን ነው እያልን ያለ። መነጋገር መጀመሩ እንግዲህ የጥንካሬው አንድ መስመር ነው ማለት ነው። ምን ማለት ነው? ስርዓቱ ግጭትን አንድ የፖለቲካ መሳሪያ አድርጎ እየተጠቀመበት እያለ እኛን የሚመስል ሰው እያሰማራ ፋኖን የሚመስል ሰው እያሰማራ ህዝቦች የጎንዮሽ ግጭት ላይ እንዲጠመዱ በሚያደርግበት ሁኔታ ውስጥ ያ የግጭት መንስኤ እንዲሰበር የማድረግ ኃላፊነት አለብን፣ ያንን መርዳት አለብን የሚል ነው ማለት ነው። ወደ ጥንካሬ መሬት ላይ ያሉትን ሰዎች እንዲጠነክሩ እንዲበረቱ የማድረጉ ሁኔታ ስራ ሊሰራ የተሻለ ነው የሚል ማለት ነው። እና ምንድነው ስለ ውግንና አሁን ያለነው ጦርነት ውስጥ ነው። እውነት ለመናገር ጦርነት ውስጥ ያለ አካል በመጀመሪያ ደረጃ ሞት አፋፍ ላይ ነው ያለው ማለት ነው። መጀመሪያ ደረጃ ራሱን መከላከልና ሰርቫይቭ ማድረግ ነው የሚቀድም። ራስን በማትከላከልበት ሁኔታ መጀመሪያ የሚቀድመው ህልውና ነው ማለት ነው። ውግንና ስለ ውግንና ልናወራ አንችልም እዚህ ጋር። ለምን ራስን መከላከል ለሌሎች አጋዥ ለመሆን እኮ ሳይሆን ራስን ተከላክሎ ራስን ነፃ አድርጎ አቅም ሆኖ በርትቶ ህዝቡ የሚፈልገውን የፖለቲካ ጥያቄ የሀገሩን የህዝቡን ኢንትረስት መጠበቅ እንጂ
ለአንዱ ወገን ሌላ ወገን የመሆን የመላላክ ስራ አይደለም ምን ሰራ ያለ ራሳችንን የቻለን ኃይል እንደሆነ መታወቅ የሚገባው ይመስለኛል። ቴዲ ሐዋሳ ያነሳው ፖለቲከኞች ችግር መዘርዘር ብቻ ነው መፍትሄ ሐሳብ አታቀርቡ ስለ ኢኮኖሚ ስለምናምን የሚል የውጭ ፖሊሲ የወደብ ጥያቄ ማለት እነኚህ ሁሉ ነገሮች መሬት ላይ ያሉ አካላት በፖሊሲያቸው ውስጥ ያላቸው ለወደፊት የሚነጋገሩበትና ወደ ስምምነት እየሄዱ ለሀገር የሚበጅ ከግጭት ተወጥቶ በብሔር በሃይማኖት በፖለቲካ አመለካከት ያለው ልዩነት እየጠበበ የሚሄድበትን መንገድ ፈር መቅደድ ነው ማለት ነው ያዝነው እንጂ እኛ ያንን እዚህ ጋር ያለን ምንልበት ሁኔታ አይኖርም መሬት ላይ ያሉትን የሚመለከት ይሆናል ማለት ነው። ስለ አምነስቲ ያነሳውን አቶ ያሬድ ምንድነው እንትና አሳይተዋል አቅጣጫ አሳይተውናል ያ እንደዛ ሊሆን ይችላል ግን የአምነስቲ ኢንተርናሽናልንም ሪፖርት ያነበበ የኛንም መግለጫ ያነበበ ሰው ይሄንን መረዳት የሚችል ሰው በቀላሉ የሚገነዘበው የሚረዳው እንደሆነ ይገባኛል ማለት ነው። እና ስለ ዓለም አስተላለፍ ተመሳሳይ የዓለም አስተላለፍ የሚሰለፈው ለሀገሩ ለናሽናል ኢንትረስቱ ሲል ነው ማለት ነው። እኛም እኮ ስለዛ ማሰብ የምንችለው ስንሰባሰብ ስንጠነክር ስንበረታ ሀገራችን በፕሮክሲ ዋር ወይም ደግሞ በተላላኪ ጦርነት ውስጥ እንዳትጠመድ እንዴት ያንን መከላከል እንችላለን እኮ ብለን ማለት የምንችለው ስንሰባሰብ ነው። ካልሆነ እነኚህ ኃይላት ናቸው እኮ በአንድ በኩል ለሌላው በሌላው በኩል ለሌላው ያቀበሉ የሚያጋጩንና ሀገራችንን የጦርነት ምድር የሚያደርጉ ያ እንዳይሆን መሰባሰብ አለብን። የዓለም አቀፉ የኃይል አስተላለፍ በደርግ ጊዜ ምን እንደሚመስል በኢህአዴግ ጊዜ ምን እንደሚመስል ዛሬ ላይ ምን እንደሚመስል ከመንግስታት ጋር ያላቸው ግንኙነት ምን እንደሚመስል እያየን ነው። አሁንም መንግስት የቱ ጋር ነው የተሰለፈው ብለህ ብትል ብርሃኑ ነጋ የሚያወራውና አብይ አህመድ የሚያወሩት የተለያዩ ነገሮች ናቸው። የተለያየ ዓለም ድጋፍ ነው የሚያደርጉት። በእኛ በኩል ምን ይኖራል የሚለው አሁንም እኛ አይደለንም ወሳኞቹ እዚህ ጋር መሬት ላይ ያሉ አካላት የሚሰሩበት ሁኔታ ነው የሚኖረው ማለት ነው። በቃሉ ያነሳውን አቶ ልደቱ ሄደውበታል። ስቴት ፈርሷል ይላሉ። ውጊያ ውስጥ ያሉ ሰዎችን እንዴት ማሳመን ይቻላል? ወደ ሽግግር የሚለው ጉዳይ ሽግግር ሲባል ጠመንጃ አስቀምጡና ዲዲአር የሚሉት ጉዳይ አይደለም። ሽግግር ሲባል የፖለቲካ መፍትሄ በጥልቀት የሚኬድበት ነው። ጠመንጃችሁን አስቀምጡና እንዲሆኑና ተላላኪ ማድረግ አይደለም። አሁን የሚገባው መሬት ላይ ያሉ አካላት እንደተገለጸው የሚሆነው ማለት ነው። እና ያ ሽግግር ፍትህ ላይ የተመሰረተ ከሆነ ከጦርነት የሚያስወጣ ከሆነ የህዝብን የፖለቲካ ጥያቄ በአግባቡ መመለስ የሚችል ከሆነ መተማመኑ ከባድ ይሆናል ብዬ አላስብም ማለት ነው። ስለዚህ ያንን ገንዘብ ያስፈልጋል። ሀብታሙም ያነሳው እንደዚህ ነው። የሽግግር መንግስት ጥያቄ ለመቀበል ዝግጁ አይደለም መንግስት፣ እናንተ ምን የተለየ ስልጣን አላችሁ የሚል ጥያቄ አንስቷል። ትክክል ነው። መንግስት መጀመሪያውኑ እኔ ያሻግራችኋለሁ ብሎ ሲል እምነት ተጥሎበት ዝም ተብሎ የወጣለት ዲክታተር እና ከጦርነት አዙሪት ውስጥ በማንወጣበት ሁኔታ እዛ ውስጥ አኑሮናል። አይቀበልም። ትክክል። ማስገደድ አስፈላጊ ነው ማለት ነው። እንዴት ነው ማስገደድ የምንችለው? መሬት ላይ ያሉ የሚሰሩት ስራ አለ። እኛ ደግሞ ህብረተሰቡን ወጥ በሆነ አመለካከት ግጭቶችን በማስቀረት በፕሮፓጋንዳ ሰውን ማቃቃር የሚሄድበትን መንገድ በማስተካከል መርዳት ማገዝ እንችላለን ነው። የጋራ ጥቅም እንጂ የጋራ ጠላት እንጂ የጋራ ጥቅም የለም። የጋራ እኮ ጥቅም ከጦርነት አዙሪት ውስጥ መውጣት በራሱ እኮ የጋራ ጥቅም ነው። ከጦርነት አዙሪት ውስጥ ከወጣን በኋላ ደግሞ በጉልበት ሳይሆን ህብረተሰቡ የሚተማመንበትን የኔ መሪ ነው የሚለውን እንዲመርጥ ከመረጠ በኋላ ደግሞ የተመረጠው አካል የሀገር አስተዳዳሪ እንዲሆን ደህንነቱም እሱን እንዲጠብቅና ከሱ ምንድነው መመሪያ እየወሰደ ሰላም እንዲሰፍን ፍትህ እንዲመጣ የማድረግ ስራ ላይ መስራት ይኖርብናል የሚለውን ነው እያሳየን ያለ ነው ማለት ነው። ስለዚህ የጋራ ጥቅማችን ከሰላም የበለጠ ከፍትህ የበለጠ የጋራ ጥቅም
ይኖራል ብለን አናስብ። ካሁን በፊት ከነበሩት ስህተቶች ተምረን ለወደፊት የጦርነት ወደ ጦርነት እንዳንገባ ያሉ ችግሮችን ቀርፈን ወደፊት መራመድ አስፈላጊ ነው የሚል ነው ማለት ነው። ስለ ህገ መንግስቱን በተመለከተ ያነሳው አለ። ያም እኮ ከምክክር የሚወጣ ነው። አንዱ አካል ህገ መንግስቱ የኔ ተከላካይ ነው ይላል፣ ሌላኛው አካል ደግሞ ህገ መንግስቱ የኔ ገዳይ ነው የኔ አፋሽ ነው ብሎ የሚያስብበት ሁኔታ አለ። ያም ስትወያይ ስትመካከር ከጦርነት አዙሪት ውስጥ የምትወጣበትን መንገድ ስትቀይስ ሰላም ሲያመጣልህ ፍትህ ሲያመጣልህ ነው ያንን ወደዛ የሚያስኬደውና ሳንግባባ እዛ ላይ ለመግባባትም እኮ መጀመሪያ ኮሙኒኬት ማድረግ መቻል አለ፣ መገናኘት አለ። የቱ ነው የትኛው ሐሳብ ነው ከጦርነት አዙሪት ውስጥ የሚያወጣል፣ የትኛው ሐሳብ ነው ወደ ጦርነት ያስገባል። መከባበር ስትችል መነጋገር ስትችል ነው ማለት ነው። አመሰግናለሁ ያሬድ ስለወቀስኩ ይቅርታ። ኖ ጥሩ አድርገሃል። መወቃቀስ እኮ ለጥሩ ነገር እስከሆነ ድረስ ምንም ደግሞ ትክክለኛ ጥያቄም ነው ያነሳው። ግን ጥሩነቱ እንዳለ የወሰድከውንም ጊዜ ኢፌክቲቭሊ ነው የተጠቀምክበት። አልተነሱም የተባሉ ጥያቄዎችን በጠቅላላ በአግባቡ ነው የመለስከው። ስለዚህ ቴንኪው። እኔ ይሄ የግል መመላለሱ ላይ እንዳያተኩር ነው እንጂ አሁን አንተ የክባቸው እና ያነሳቸው እንትኖች የኔም ጥያቄ ማሳሰቢያ ነው በትክክል ተገበርከው ልልህ ነውና ምንም የተጋጨ ነገር የለም። ቴንኪው ጅሬኛ። አይ ቲንክ ካላችሁት ጋዜጠኞች ውስጥ እድል አልደረሰኝም አልጠየቅኩም የሚል ሰው ከሌለ በስተቀር እድል ይፈልግ ይሆናል። አቶ አባይ እድል ትፈልጋለህ? እሺ አጠር ያለ ደቂቃ ለጅሬኛ የሰጠሁትን ማሳሰቢያ አንተም ላይ ደግሞ አለው። የጊዜ ጉዳይ ነው ግን የሌላ ነገር አይደለም። ፎከስ ሆነ አጭር ደቂቃ ወሰድና መልስታል። አመሰግናለሁ ያሬድ። ያው መጨረሻም ያንተንም እድል የምትወስድ ይመስለኛል። አንተም ከኮሚቴው ሰብሳቢም ስለሆንክ አይ ቲንክ ጅሬኛ በያዝኳቸው ሁሉም ሄዶበታል። ለማጠናከር ያህል ምናልባት ሀብታሙ ባነሳው ጉዳይ ላይ ህገ መንግስቱን በደማችን ሰራ ነው የሚሉም የሚቃወሙም ኃይሎች እንዴት ወደ ሽግግር ይመጣሉ የሚል ይመስለኛል። ያው በአግባቡ ተመልሰዋል። ግን አንዱም ለዚህ ስብስብ አስፈላጊ የሆነበት አንዱ ምክንያት በኢትዮጵያ ውስጥ የጎደለውን የሚሞላ ሳይሆን የነበረውን ጉድለት አስፍተው ወደ ጥፋት የሚመራ መንግስት መጥቷልና አገዛዝ መጥቷልና የኔ ነው የሚለውም በራሱ ላይ ከዋለበት አይመለከተኝም የሚለውም ወደ መሃል የሚያመጣ የጋራ ሽግግር ያስፈልጋል ሲባል ሁሉም ጥያቄዎች አብዛኛዎቹ ሽግግሩ የሚፈታቸው ናቸው። የፖለቲካ ድርጅቶች በመሬት ላይ የሚታገሉ ኃይሎች የየራሳቸው ፕሮግራም አላቸው። ስለዚህ ይሄንን ሀገር ማዳን ይሄንን ሪጅን ማዳንም ስለሚሆን በእኔም ይሁን በሌላው ሰው ትላንትና ኢትዮጵያ የምናይበት መንገድ ተቀይሯል። ይሄ ህገ መንግስት ፕሮቴክት ያደርገኛል ብዬ የማስብ ሰውም ጭምር አሁን ይሄ ህገ መንግስት ፕሮቴክት አላደረገኝም፣ ይሄ ህገ መንግስት ከድሮም አልቀበለውም ያሉ የባሰ ሁኔታ እየገጠመው ነውና ህገ መንግስቱንም ጉዳይ ለመነጋገር ይሁን አብሮ ለመኖር አሁን የሁሉና አደጋ አለ። ዋናው ትኩረቴ as we speak የሰው ህይወት እየጠፋ ነው። አገሪቱ በአደገኛ ሁኔታ ነው እየሄደች ያለችው። አንድ ሁለት እድገቶች ታይተዋል በመሬት ላይ እና አንዱን ወጋ የሚለው ጥሪ ላለመቀበል የተወሰኑ በህዝቦች መካከል አንወጋም የሚሉ ምልክቶች አሉ። መሬት ላይም ካሉ ከሚታጠቁም ከተገለሉም ኃይሎች አካባቢ የመጣ አንድ ኢንከሬጂንግ ነገር አለ። በዚህም አካባቢ እዚህ የተሰባሰብነው ባይዘወይ የተለያዩ አደረጃጆች ወክለን ነው። ቅድም አተልደቱ እንዳለው አብሮነት ብቻ አይደለም፣ አብሮነትም ሌሎችንም ያጠቃለለውንም የዚህ የትብብር ለሽግግርና ለድል የሚለው ሌሎችም ኃይሎች የተጠቃለሉበት ስለሆነ የተሻለ መግባባት አለ። ይሄን አጋጣሚ እንጠቀምበት ነው። ግን ይሄን አጋጣሚ ስንጠቀም ጦርነቱን ማስቆምና የሰዎች ህይወት መታደግ ከቻልን ይመስለኛል የእናንተም የማህበራዊ ሚዲያው አንዱ ትልቁ ኃላፊነት የሚመስለኝ ሁኔታዎችን ማቀጣጠል ሳይሆን እነዚህ ትናንሽ ጭላንጭሎች እነሱን አሳድጎ ፕሮሞት አድርጎ ህዝቡ በስርዓቱ ላይ ጫና አሳርፎ
የደም መፋሰሱ እንዲቆም ዋናው የዚህ መልእክት ዓላማ መሰለፉ ለጌጥ አይደለም። ሁለተኛው እስካሁን ድረስ ሳንተማመን እርስ በርሳችን ሳንግባባ ስለቆየን የማያግባብን ነገሮች ለማግባባትም አሁን በጋራ ስንሰለፍ ሁለት እንድምታ አለው። በአንድ በኩል ተገናኝተን ማናገር አብረን ተሰልፈን በአገር ጉዳይ ላይ አብረን ያልሰራን ሰዎች አብረን መሰለፋችን ለኢትዮጵያ ሕዝብ ተስፋ ይሆናል። የምታባሉን እናንተ ናችሁ ለሚለው ሕዝብም አሁን ከእናንተ ጋር ነው ብሎ ሕዝቡንም አለኝታችንን የምንገልጽበት ለሚሆነው በዛ ዙሪያ ሌሎች ጥያቄዎች የሚመለሱት ግን እንደተባለው በሽግግሩ ሂደት ነው። አሁን ስለ ኢኮኖሚ ፖሊሲ ቅድማተ ልደቱ በሚገባ መልሶታል። ይሄ ስብስብ አንድ የተወሰነች ዓላማ የያዘ ግን ደግሞ በየቦታችን በየሂደታችን ደግሞ የተለያየ ድርጅት የተለያየ ሲቪክ የተለያየ ፖለቲካ አመለካከት ያለን የየራሳችን የትግል አስተዋጽኦም የምናበረክት ሰዎች ነን በየፊናው። ይሄ የሚያናብብ የሚያስተባብር ኃይል እስካሁን ድረስ ሲጀመር ሲከሽፍ የተወሰኑ የሚስማሙ ኃይሎች ሲጀምሩ ሲኮላሽ ስለቆየ ይሄንን ሰፋ ያለ እንቅስቃሴ ቶሎ ህይወት እንዲኖረው እናርግ የሚል ጥሪ ዋናው ለእናንተ ነው። እናንተ ናችሁ እንግዲህ ብሪጅ ሆናችሁ ህዝቡ ጋር የምታገናኙት የሚለው ነው። ያው ቅድም እንደተሰጠው አቶ ያሬድ በሰጠው ማሳሰቢያ መሰረት የኔን የግል አስተያየት በሌላ መድረክ መግለጽ ይቻላል። ለምሳሌ ተዲ ሐዋሳ ይጠየቀው አለ የህወሓትና የሻዕቢያ አብሮ መስራት የኔን የሚመለከት አይደለም። ህወሓትም አልወክልም። እዚህ የተመጣሁት በግሌ ነው። ስለዚህ እሱንና ሌሎችም ትብብሮች አሉ። በአገራችን ውስጥ የሌሎች ሀገሮች ማሰልጠኛ ማዕከል ተከፍቶ ጦርነቱ ወደኛ እየመጣበት ሁኔታ ከእጃችንም እየወጣ ያለበት ሪጂናል ሁኔታ ማለ ያለ ስለሆነ የተከፉ ኃይሎች ደግሞ እርስ በርሳቸው ከሌላም ጋር መተባበራቸው ጉዳይ የማይቀር ስለሚሆን ይሄን ሁሉ መታደግ የምንችለው ደም ከመፋሰስና የራስ ነገር ከመምጣት አሁን እያንዣበበ ያለውና በተግባር በጦርነት ላይ ያለው ህዝብ ጦርነቱን የሚያቆምበትና ወደ ድርድርና ወደ ሽግግር የምንመጣበት ጫና ለመፍጠር የሚያስችለን ሁሉ አቅማችን አሟጠጠን አሁኑን ጊዜ አንፍጅ ነው። የመጨረሻው መሰጅ ይሄው ነው። አመሰግናለሁ።